አልሐምዱሊላህ አላህ ፈቅዶ ስለ አብዱላህ ኢብኑ አባስ ረዲየላሁ አንሁ ታሪክ ታውቁ ዘንድ ፈቀደላችሁ። ሰዓድ ኢብኑ አቢ ወቃስ ረዲየላሁ አንሁ እንዲህ ብለው ነበረ። ነገሮችን ፈጥኖ የመረዳት ልዩ ችሎታ፣ የላቀ እውቀት፣ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቻላቅም። አብዱላህ የታላቁ ነቢይ አጎት የሆኑት የአባስ ኢብኑ አብዱል ሙጠሊብ ልጅ ነበር። ከሂጅራ 3ኛ ዓመት ብቻ ቀድሞ ነበር የተወለደው። ነቢዩ ሲሞቱ አብዱላህ 13 ዓመቱን ነበረ። ገና እንደተወለደ ነበረ እናቱ ወደ ተባረኩት ነቢይ ዘንድ ይዘው ሄደችው። እሳቸው ጡት ማጥባት ከጀመሩ በፊት ትፍታቸውን አቀመሱት። ይህ በአብዱላህ በነቢዩ መካከል እስከ ህልፈተ ሕይወት ድረስ ፍቅርንና ታዛዥነት እንዲኖር ያስቻለ የልብ ወዳጅነትም ጭምር ነበረ። አብዱላህ በጎና መጥፎን መለየት ሲጀምር ነቢዩን ማገልገል ስራዬ ብሎ ተያያዘው። ነቢዩ ውዱእ ለማድረግ ሲፈልጉ እሱ ከዚህም ከዚያም ተሯሩጦ ውሃ ያቀርባል። በሶላት ጊዜ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ሲሰግዱ እሱ ከኋላቸው ይቆም ነበረ። ወደ መንገድ ወይም ወደ ዘመቻ እየሄዱ እንደሆነም ከእሳቸው አይነጠልም። የእሳቸው ጥላ ነበር የሚመስለው። በአጠቃላይ ነቢዩ ሙሐመድ የሚያደርጉትንና የሚሰሩትን ሁሉ ነቅቶና ተኩሮ ይከታተል ነበረ። ልቦናውን በምኞት የተሞላ ጨቅላ አእምሮ ንጹሕና ያልተበረዘ ነበረ። የነቢዩን ሰለላሁ ዐለይሂ ወሰለም ንግግሮች በአእምሮ ሲያጠነጥን የነበረው ችሎታ ልክ እንደ አንድ የድምፅ መቅረጫ መሳሪያ ነበር። አብዱላህ ለተከታዩ ሙስሊም ትውልድ መተኪያ የሌላቸውን የአላህን መልእክተኛ ንግግሮች ጠብቆ በማቆየት ከነቢዩ ምርጥ ምሁራን ሷሃቦች መካከል አንዱ ሊሆን በቅቷል። 1660 የሚሆኑ የነቢዩ ንግግሮች በአእምሮ መዘግቦ ለትውልድ አስተላልፏል። እነሱም በቡኻሪና ሙስሊም ስብስብ ስራዎች ውስጥ ተዘግበውና ትክክለኛው ተረጋግጦ ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ገና ሕፃን ሳለ ትከሻውን መታ መታ እያደረጉ ጌታዬ እባክህ የኢልምን የጠለቀ እውቀት የሚያገኝ አድርገው፣ የነገሮችን ምንነትና ትርጉምም አሳውቀው በማለት ዱዓ ያደርጉለት ነበረ። አብዱላህ ኢብኑ አባስ መላ ሕይወቱን ለትምህርትና እውቀት ፍለጋ ወደሚውል የተደረገው ገና ቀድሞ ነበረ። እውቀትንና ግንዛቤ ብቻ ሳይሆን ጥበብንና ብልሃትንም እንዲያገኝ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉለት ነበረ። አብዱላህ እንደተናገረው አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ውዱእ ለማድረግ ተዘጋጁ። እኔ ውሃ ላቀርብላቸው እጣደፍ ጀመረ። በስራዬ በጣም ተደሰቱ። ሶላታቸውም ሊጀምሩ ሲሉ እኔም ከጎናቸው እንድቆም ጠቆሙኝ። እኔ ግን ከኋላቸው ቆም። ሶላቱ ሲያልቅ ወደ እኔ ዞረው አንተ አብዱላህ ከጎኔ እንድትቆም የከለከለህ ምንድን ነው አሉኝ። ከጎኑ እንዳልቆም በእኔ አይን እርሱ በጣም የተከበሩ ታላቅ ኖት ስል መለስኩላቸው። ነቢዩም እጃቸውን ወደ ላይ ዘርግተው ጌታዬ ሆይ ጥበብንና ብልሃትን ስጠው በማለት ዱዓ አደረጉልኝ። ወጣቱ አብዱላህም ከዕድሜው ጋር የማይመጣጠን ጥበብና ብልሃት እንዳለው ማስመስከሩ የነቢዩ ዱዓ ያለ ጥርጥር ተቀባይነት ማግኘቱን ያረጋግጣል። ከዚህም ባሻገር በነቢዩ የሕይወት ዘመንም ይሆን ከዚያ በኋላ በቅንነትና ባለመታከት ለእውቀት ፍለጋ ሲባል ያደረገው ጥረት ለኢስላም ከፍተኛ አስተዋጽኦ አበርክቷል። በነቢዩ ሕይወት ዘመን ወቅት በእሳቸው ይደረጉ ከነበሩ ስብሰባዎች መካከል አንዱም አልፎት የማያውቅ ሲሆን እሳቸው የተናገሩትን ሁሉ በአእምሮ አጠንጥኖ ለመያዝ ጣጥር ይታገል ነበረ። ነቢዩ ካለፉ በኋላም ከታላላቅ ሷሃቦች ዘንድ በመሄድ ነቢዩ ያስተማሯቸውን ይቀስም ነበረ። እሱ የማያውቀውን ነቢዩ አንድ ንግግር የሚያውቅ ሰው አለ የሚል ወሬ ከሰማ እዚያው ድረስ ፈጥኖ በመሄድ ይመዘግብ ነበር። የሰማውን ነገር ሁሉ በጥልቀት ይመረምርና ከሌሎቹ ሪፖርቶች ጋር ያገናዝባል። አንዲት ነገር ለማረጋገጥ እስከ 30 ሷሃቦችን ያነጋግራል። አንድ ጊዜ እሱ የማያውቀው ሐዲስ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንደሚያውቅ ወሬ ሰምቶ ስላደረገው ጥረት እንዲህ ሲል ይዘግባል። በቀትር የመኝታ ሰዓት ወደ እሱ ቤት ሄድኩኝ። ከቤቱ በር ላይ ካባይን አንጥፌ እስኪነቃ ጠበቅኩት። ነፋሱ አቧራውን እያነሳ ያለብሰኝ ነበረ። በፈልግ ኖሮ እንዲፈቅድልኝ በጠየቅኩትና ያለምንም ጥርጥር ባስገባኝ ነበረ። እኔ ግን እንቅልፉን መጨረስ ይችል ዘንድ መጠበቁን መረጥኩ። ሰውየውም ከቤቱ ሲወጣ እንደዚያ ሆኜ ሲያይ አንተ የነቢዩ አጎት ልጅ ምን ነካህ? ብትልክብኝ ኖሮ እኔው ራሴ ይመጣልህ ነበረ አለ። ወደ አንተ መምጣት ያለብኝ እኔ ነኝ። እውቀት ተፈልጎ እንጂ እንዲሁ ራሱ አይመጣም አልኩት። ከዚያም
ስለ ሐዲሱ ጠይቄው ከሱ ተማርኩኝ። በእንዲህ አይነት ሁኔታ ለእውቀት ቆርጦ የተነሳው አብደላህ ረዲየላሁ አንሁ በተደጋጋሚ ሰዎችን ይጠይቃል። ለእውቀት በሚጓጉና በአስተዋይ አእምሮ ያገኘውን ኢንፎርሜሽንም ይመረምራል። አብደላህ ረዲየላሁ አንሁ የሚታወቀው ሐዲሶችን በመሰብሰብ ብቻ አልነበረም። እጅግ ብዛት ባላቸው ሌሎች መስኮች ዕውቀትን ለማካበት ይጥር ነበረ። እንደ ዘይድ ኢብኑ ሳቢት ረዲየላሁ አንሁ ላሉ ሰዎች ልዩ አድናቆት ነበረው። ዘይድ ኢብኑ ሳቢት የወህይ መዝጋቢ፣ የመዲና ከተማ ዋና ዳኛ፣ የሕግ አማካሪ እንዲሁም የውርስ ጉዳዮችን በሚመለከቱ ሕግጋትና በቁርአን ንባብ ባለሙያ ነበረ። ዘይድ መንገድ ለመሄድ ሲያስብ ወጣቱ አብደላህ በታላቅ ትህትና ከጎኑ ቆሞ የመጓጓዣውን ልጓም በመያዝ አለቃው ፊት የቆመ ትሁት አሽከር ነበር የሚመስለው። ዘይድም አንተ የነቢዩ አጎት ልጅ እንዲህ አትሁን እንጂ ይለው ነበረ። ትህትናው እያስጨነቀው ከኛ መሃል ያሉትን አዋቂዎች እንድናከብር አታዘዝንምን ይሉ ነበር አብደላህም ረዲየላሁ አንሁ። ዘይድም ረዲየላሁ አንሁ መልሶ እስኪ እጅህን አሳየኝ ይለው ነበረ። አብደላህም እጁን ይዘረጋል። ዘይድም እጁን ይዞ ይስመውና እኛ የነቢዩን ቤተሰብ አባላት እንድናከብር ታዘናል ይለዋል። የአብደላህ ዕድሜ እየገፋ ሲሄድ የአእምሮውን ብስለት እየጨመረ ሄደ። መስሩቅ ስለሱ ሲናገር እንዲህ ይላል። ኢብኑ አባስን በማይበት ወቅት ከወንዱ ሁሉ እጅግ በጣም ቆንጆ እሱ ነው ነበረ። በሚናገር ጊዜ ከሰው ሁሉ እጅግ በጣም ንግግር አዋቂ እሱ ነው ነበረ። ከሰው ጋር ሲያወራ ስሰማው ደግሞ ከሰዎቹ ሁሉ እጅግ በጣም አዋቂ እሱ ነው ነበረ። ኸሊፋ ዑመር ኢብኑል ኸጣብም ረዲየላሁ አንሁ በታላላቅ ኢስላማዊ መስተዳደር ጉዳዮች ላይ ምክሩን እንዲለግሳቸው ብዙ ጊዜ ጠይቁት የነበሩ ሲሆን ብስለት ያለው ወጣት ሲሉ አድናቆታቸውን ገልጸዋል። ሰዓድ ኢብኑ አቢ ወቃስ ረዲየላሁ አንሁ ደግሞ በሚከተሉት ቃላት ይገልጸዋል። ነገሮችን ፈጥሮ የመረዳት የበለጠ ዕውቀት፣ ታላቅ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቻላቅም። ከሙሃጅርና ከአንሷር መካከል የበድር አርበኞች ፊት በከባድ ችግር ላይ ውይይት እንዲካፈል ዑመር ጋብዘውት አይቻለሁ። በውይይቱ ላይም ኢብኑ አባስ ንቁ ተሳታፊ ነበረ። ዑመር ደግሞ እሱ የሚለውን አይንቁም ነበረ። እነዚህ ልዩ ባህሪያቱ ነበሩ እንግዲህ አብደላህ ኢብኑ አባስ የዚህ ኡማ ምሁር ተብሎ እንዲታወቅ ያደረጉት። አብደላህ ኢብኑ አባስ ረዲየላሁ አንሁ ዕውቀት በማካበት ረግቶ አያውቅም። ዕውቀት የሚሹ ሰዎችን ብቻ ሳይሆን መላውን የሙስሊም ማህበረሰብ የማስተማር ትልቅ ኃላፊነት ያለበት ያህል ይሰማው ነበረ። ፊቱን ወደ ማስተማሩ በማዞር መኖሪያ ቤቱም ዩኒቨርሲቲ ሆነ። አሁ ልዩ ትምህርት የሚሰጥበት ዩኒቨርሲቲ። እኛ ከምናውቀው ዩኒቨርሲቲ የሚለየው ነገር ቢኖር ይሄኛው አንድ መምህር ብቻ ያለበት በመሆኑ ነው። እሱም አብደላህ ኢብኑ አባስ ረዲየላሁ አንሁ ናቸው። አብደላህ ረዲየላሁ አንሁ ትምህርት ጊዜያት የጋለ የህዝብ ፍላጎት ይነበብ ነበረ። ከእሱ ቤት ፊት ለፊት የነበረው ሁኔታ ከጓደኞቹ መካከል አንዱ ሲገልጽ እንዲህ ይላል። ከእሱ ቤት ፊት ለፊት አንዲት መተላለፊያ እስከሚጠፋ ድረስ ወደ ቤቱ በሚደርሱት መንገዶች ላይ ትምህርት ፈላጊዎች ሲሰበሰቡ አየሁ። ወደ ቤት ገባሁና በሩ ላይ ስለተሰበሰቡ ህዝብ ነገርኩት። እሱም ሂድና የውዱ ውሃ አምጣልኝ አለኝ። ውዱ ካደረገ በኋላ ወጣና ስለ ቁርአንና ስለ ፊደላቱ ድምፅ አወጣጥ ለመጠየቅ የፈለገ ሰው ካለ መግባት ይችላል ብለህ ንገራቸው አለኝ እየተቀመጠ። እኔም እንደነገረኝ አደረግኩ። ቤት ውስጥ እስኪሞላ ድረስ ሰው ገባ። ማንኛውንም ጥያቄ ሲያቀርቡለት ግልጽ አድርጎ ያብራራና በጠየቀውት ላይም ተጨማሪ መግለጫ ያቀርብ ነበረ። ከዚያም ለወንድሞቻችሁ ቦታ ለቀቁ ይላችኋል እና ደግሞ ውጣና ስለ ቁርአንና ስለ ትርጉሙ ለመጠየቅ የሚፈልግ ሰው ካለ እንዲገባ አለኝ። አሁንም ቤቱ በሰው ተሞላ። አብደላህም ከተጠየቀው በላይ ግልጽ ያደረግላቸውና ተጨማሪ ትምህርቶችንም ይሰጣቸው ነበር። ከዚያም ስለ ፊቂህ፣ ስለ ሐላልና ሐራም፣ የውርስ ሕግጋት፣ ስለ አረበኛ ቋንቋና ቅኔ ለመረዳት የሚፈልጉ ሰዎች በቡድን እየሆኑ መግባት ቀጠሉ። የተለያዩ ትምህርቶችን ለመቅሰም የሚመጡ በርካታ ቡድኖች መካከል ጭቅጭቅና ግርግር እንዳይፈጠር አብደላህ አንዱን ቀን ለአንድ የተወሰነ ትምህርት ብቻ ለመስጠት ወሰነ። አንድ ቀን ስለ ቁርአን ገለጻና ትርጉም ብቻ ትምህርት ሲሰጥ፣ በሌላኛው ቀን ደግሞ ስለ ፊቂ ይሰጣል። የነቢዩ ዘመቻዎች፣ ቅኔና ከኢስላም በፊት የነበረው የአረብ ታሪክ ሁሉ አንድን ቀን
ተመድቦላቸው ነበረ። አብዱላህ ኢብኑ አባስ ረዲየላሁ አንሁ ትምህርት ይሰጥበት በነበረበት ወቅት ከፍተኛ የማስታወስ ችሎታና እውቀት እንዳለው አስመስክሯል። ገለጻዎቹ ትክክለኛ፣ ግልጽና ታማኝ ነበሩ። የመከራከሪያ ነጥቦቹ ስሜትን የሚያጭሩና በተገቢው ጽሑፍ ማስረጃዎችና የታሪክ ጭብጦች እየተደገፉ ነበሩ። ከፍተኛ ስሜት የማጫር ችሎታው የታየበት አንዱ አጋጣሚ በአልይ ኸሊፋነት ዘመን ነበረ። ታሪኩ እንዲህ ነው። አልይ ከሙአዊያ ጋር መደራደር ሲጀምሩ በርካታ ደጋፊዎቻቸው ከርተዋቸው ነበረ። አብዱላህ ኢብኑ አባስ ረዲየላሁ አንሁ ወደ አልይ ዘንድ ሄዱና የከዷቸውን ሰዎች እንዲነጋገሩ እንዲፈቅዱለት ጠየቃቸው። አልይም ደግሞ በእነሱ እጅ ክፉ ነገር ይደርስበታል ብለው ተጠራጠሩ። ነገር ግን በመጨረሻ አብዱላህ ምንም ነገር እንደማይደርስበት ስላሳመናቸው ፈቀዱለት። ወደ ሰዎቹ ሄደ። አላህን በመገዛት ተመስጠው ነበር ያገኛቸው። አንዳንዶቹ እንዲናገር አልፈቀዱለትም ነበረ፣ ሌሎች ግን ለመስማት ተዘጋጁ። እስኪ ንገሩኝ፣ የነቢዩ የአጎት ልጅ የልጃቸው ባልና የእሳቸው ነቢይነትን ካመኑት መካከል የመጀመሪያ የሆኑት ሰው ላይ ምን የሚያስከፋ ነገር አገኛችሁባቸው ሲል ጠየቃቸው። ሰዎቹም በአልይ ላይ 3 ዋና ዋና ቅሬታዎችን መዘርዘር ቀጠሉ። በመጀመሪያ የአምላክ ሃይማኖትን በሚመለከቱ ጉዳዮች ላይ ቁርአናዊ ብይኑን መከተል ነበር። እሱ ግን ፍርድ የሚሰጡ ሰዎችን ሾመ። ማለትም አልይ ከሙአዊያ ጋር የተፈጠረበትን አለመግባባት ለመዳኘት አቡ ሙሳ አልአሽዓሪና አምር ኢብኑ አልዓስን በሸምጋይነት ለመቀበል ተስማምቷል። ሁለተኛ ከተዋጋ በኋላ ግዳይም ሆነ ምርኮኛን አልወሰደም። ሶስተኛ ምንም እንኳን ሙስሊሞች ለእሱ ታዛዥ መሆናቸውን እሱ ህጋዊ መሪያቸው መሆኑን ቢያጸድቁም በሽምግልናው ሂደት የሙእሚኖች መሪ ማዕረግ እንዲጠበቅለት አልተሟገተም። ይህ የደካማነት ምልክትና የምእመናን መሪ የሚለው ህጋዊ ስልጣኑን ማስደፈሩን የሚያሳይ ምልክት ነው በማለት ቅሬታቸውን ገለጹ። አብደላህ አቤቱታቸውን አዳምጠው ከጨረሰ በኋላ ምንም ተቃውሞ ሊያነሱ የማይችላቸውንና ለቅሬታቸውን ምላሽ የማይሰጡ የቁርአን አንቀጾች እንዲሁም የነቢዩ ንግግሮች ቢጠቅስላቸውን አቋማቸውን ለመቀየር ዝግጁ መሆናቸውን ወይም አለመሆናቸውን ጠየቋቸው። እንደሚቀበሉ ተናገሩ። አብደላህም እንዲህ ሲሉ ቀጠሉ። አልይ የአላህን ሃይማኖት ውሳኔ የሚመለከቱት ጉዳዮች ለሰዎች ዳኝነት አቅርቧል ለምትሉት አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ አንቀጽ 95 ላይ እናንተ ያመናችሁ ሆይ እናንተ በሐጅ ሥራ ውስጥ ስትሆኑ አውሬን አትግደሉ፣ ከእናንተም እያወቀ የገደለው ሰው ቅጣቱን ከእናንተ 2 የትክክለኛነት ባልተቤቶች የሚፈርዱበት የሆነ የገደለውን ነገር ቢጤ መስጠት ማስተሰሪያ ነው። የትኛው ነው ፍትሃዊ ብይንን የሚሻው? የህዝቦችን ደም እንዳይፈስ ለመጠበቅ በመካከላቸው ያለውን ጥል ለማስወገድ ሰብአዊ ዳኛ መሰየም ሩብ ድርሃም ለማታወጣ ጥንቸል? መልሳቸውም በሙስሊሞች መካከል የተፈጠረውን አለመግባባት ለማስወገድና ደም ማፍሰስን ለማስቆም እርቅና ሽማግሌዎችን መሾም፣ በተቀደሱ የሐጅ ቦታዎች እንስሳትን በገደለ ሰው ቅጣት ላይ ለመበየን ሰብአዊ ዳኞች እንዲሾሙ ከማድረግ የበለጠ አስፈላጊና ትክክለኛ እርምጃ ነበር የሚል ነው። ስለዚህ ይህንን ጉዳይ ጨርሰናል ማለት ነው ሲል አብዱላህ ጠይቃቸው። መልሳቸው በጌታችን ስም እንምላለን አሉት። አብዱላህም ቀጠለ። አልይ ተዋግቶ ሲያበቃ ነቢዩም እንዳደረጉት ምርኮችን አልወሰደም ላላችሁት እናንተ አይሻን ምርኮኛ አድርጋችሁ ልትይዙ ትፈልጋላችሁን? መልሳቸው አዎ ከሆነ በስህተት ላይ ወደቃችሁ ማለት ነው። እሷ እናታችን አይደለችም ካላችሁ ደግሞ በክህደት ላይ ወደቃችሁ ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ነቢዩ በምእምናት ከነፍሶቻችሁ ይበልጥ ተገቢ ነው፣ ሚስቶቹም እናቶቻችሁ ናቸው። ሱረቱል አሕዛብ አንቀጽ 6 ላይ። እናም ለራሳችሁ የምትፈልጉትን ምረጡ አለ አብዱላህ። በመቀጠልም ይህንን ጉዳይ በዚህ ጨረስን ማለት ነው ሲል ጠይቃቸው። እነርሱም በጌታችን ስም እንምላለን ጨርሰናል አሉት። አሁንም አብዱላህ ቀጠለ። አልይ የሙእሚኖች መሪነትን ማዕረግ ጥሏል ብላችኋል። አስታውሱ፣ ነቢዩ ራሳቸው በሁደይቢያ ድርድር ወቅት ከአጋሪዎች ጋር በተፈራረሙበት ወቅት በጦርነት ያለመፈላለግ ጊዜያዊ ስምምነት ላይ ሙስሊሞች ይህ የአላህ መልእክተኛ የተስማሙበት ነው ተብሎ እንዲጻፍ ፈለጉ። የመካ አጋር ቁረይሾች ግን
አንተ የአላህ መልእክተኛ መሆንህም ብንቀበል ኖሮ ወደ ካባ እንዳትገባ መንገድ ባልዘጋንብህ ወይም ደግሞ ባልወጋነ ነበር ሲሉ ወዲያውኑ በቁጣ መለሱ። እንግዲያውስ ሙሐመድ የአብደላህ ልጅ ብላችሁ ጻፉ አሏቸው። በአላህ ስም እምላለሁ እነሱ ቢክዱኝም እኔ የአላህ መልእክተኛ ነኝ ብለው የእነሱን ፍላጎት ሞሉ። በዚህ ነጥብ ላይም ይህንን ጉዳይ ጨረስን ሲል ተቃዋሚዎቹን ጠየቀ። አሁንም መልሳቸው በጌታችን ስም እንምላለን አዎ የሚል ነበረ። አብደላህ ስለ ቁርአንና ስለ ነቢዩ ታሪክ ጥልቅ እውቀቱን እንዲሁም የመከራከርና ስሜት የመቀስቀስ ልዩ ችሎታውን ካሳየበት ከዚያች የቃላት ምልልስ ፍሬዎች መካከል አንዱ አብዛኞቹ ማለትም ወደ 20 ሺህ የሚሆኑ ሰዎች ወደ አልይ ጦር መመለሳቸውን ነው። 4,000 የሚሆኑ ግን እንዳመፁ ቀሩ። እነዚህኞቹ የኋላ ኋላ ኸዋሪጅ አፈንጋጮች የሚል ስያሜ የተሰጣቸው ናቸው። በዚህና በሌሎች ገጠመኞቹ ደፋሩ አብደላህ ሰላምን ከጦርነት አሳማኝ ውይይቶችን ከኃይልና ከብጥብጥ እንደሚመርጥ አሳየ። ይሁንና ይታወቅ የነበረው በድፍረቱ ሳይሆን በአርቆ አሳቢነቱና በሰፊ እውቀቱ በታላቅ ቸርነቱና በእንግዳ ተቀባይነቱም ጭምር ነው። የቤተሰቡን ሁኔታ አስመልክተው አንዳንዶቹ የእርሱን ዘመን ሰዎች ሲናገሩ ከኢብኑ አባስ ቤት የበለጠ ብዙ ምግብ፣ ፍራፍሬና እውቀት ያለበት ቤት አላየንም ብለው መስክረውላቸዋል። ለሰዎች ቀና አመለካከትና አዘኔታ ነበራቸው። አሳቢና ሩህሩህም ናቸው። እንዲህ ሲልም ተደምጠዋል። የአላህን መጽሐፍ የያዘውን አንድ አንቀጽ ጠቀሜታ ስረዳ እኔ የማውቀውን ሁሉ ሰው ቢያውቀው ይሻል ነበር ብዬ እመኛለሁ። ሰዎችንም በእኩልነት የሚያይና በፍትህ የሚያስተዳድር ሙስሊም መሪ ስለመኖሩ የሰማሁት እንደሆነ በጣም ደስ ይለኛል። ዱዓ አደርግለታለሁ። በሙስሊሞች መሬት ላይ መዝነቡን የሰማሁ እንደሆነ በደስታ ሞታለሁ። አብደላህ ኢብኑ አባስ ረዲየላሁ አንሁ አላህን በመገዛት በኩልም ሁሌ እንደተጋ ነበረ። መጾም ያዘወትርና በአብዛኛው ሌሊቱን ሲሰግድም ያደር ነበረ። ዱዓ በሚያደርግበትና ቁርአን በሚቀራበት ጊዜ ያለቅስ ነበረ። ስለ ሞት፣ ስለ ትንሣኤና ስለ ወዲያኛው ዓለም ሕይወት የሚያወሳ አንቀጾችን በሚያነብ ጊዜ ከጥልቅ ለቅሶ የተነሳ ድምፁ ይጎረንን ነበረ። አብደላህ ኢብኑ አባስ ረዲየላሁ አንሁ ከዚህ ዓለም በሞት የተለየው በ71 ዓመቱ ጧኢፍ በተባለችው ተራራማ ከተማ ነው። አላህ ስራቸውም ይውደድላቸው። እናንተም እዚህ ደቂቃ ድረስ 18 ደቂቃ ድረስ ታግሳችሁ አዳምጣችሁት ከሆነ አላህ ስራችሁን ይውደድላችሁ። ለኸይር ነገርም ተሳታፊዎች አላህ ያድርገን። ወንጀላችንንም አላህ ያብስልን። ኸይር ነገር ይግጠመን። ኻቲማችንም ይመር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ኑር ቲዩብ